ሰላም ሰላም እንዴት ናችሁ? ዶክተር ልሳን ወርቅ ሚኪያስ ነኝ። ዩቲዩብ ላይ ከረጅም ጊዜ በኋላ መጥቻለሁ፣ ተከስቻለሁ። እንግዲህ በጣም ይቅርታ ለመጠየቅ እፈልጋለሁ ለፎሎወሮቼ፣ ለተከታታዮቼ። ብዙ ቪዲዮ እየሰራሁ አይደለም ዩቲዩብ ላይ፣ ትንሽ ቲክቶክ ላይ ፎከስ እያረኩ ነበረ። እንግዲህ ሰሞኑን የቴሌግራም ቻናልም አለኝ። ስራ በተለይ የጤና ባለሙያዎች ላይ የስራ እድሎችን ለጤና ባለሙያዎች ቴሌግራም ላይ እና ቲክቶክ ላይ ፖስት እያደረኩኝ ሰሞኑን እችን ሁለት ወር እንደዚህ አይነት ኮንቴንት እየሰራው ነበረ። ስለዚህ የጤና እንትኔንም አላቆምኩም። ስለ ጤንነት፣ ስለ ህመሞች ምናምን ምሰራቸውን ነገር ግን ለትንሽ ጊዜ የሰራው የነበረው ኮንቴንት ይሄ ነበረ። አሁን ወደ ዩቲዩብ ተመልሻለሁ። ስለዚህ አዲስ ከሆናችሁ ለዚህ ቻናል ዶክተር ልሳን ወርቅ ሚኪያስ ነኝ። ጠቃሚ ነገሮችን ኤጁኬሽናል የሆኑ ነገሮችን የተለያዩ ለጤና ለሄልዝ ስለ ጤና ነገሮች የምንወያይበት የዩቲዩብ ቻናላችን ነው። አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። በቃ እኔ ዩቲዩብ ላይ በጣም ደስ የሚለኝ ነገር ዩቲዩብ ምንድነው ጥሩ ስኪሎችን ኦር ጥሩ እንትኖችን ሰብስክራይብ ካደረጋችሁ ማየት ትችላላችሁ እና ኤኒ ታይም ኳሊቲ የሆኑ ኮንተንቶችን ፖስት አደርጋለሁ። ስለዚህ ፋሚሊ ሁኑ። ሰብስክራይብ አድርጋችሁ ቀዩን ምልክት ነክታችሁ ላይክ ማድረግ እንዳትረሱ። ይህንን ቪዲዮ ደግሞ በእርግጠኝነት ለብዙ ሰው ይጠቅማል። ስለዚህ ሼር ማድረጋችሁን እንዳትረሱ። ዛሬ የምንነጋገረው ስለ ሲቪ እንዴት ነው መስራት የምንችለው። በተለይ ስራ ለመቀጠር ስንሄድ ሲቪ ትልቁን ሮል እንትን ይላል። ምክንያቱም ሲቪ ነው የምናስገባው ማስታወቂያ ሲወጣ። ከዛ መጀመሪያ ሲቪን ነው የሚያዩት። ሲቪን ካዩ በኋላ ኦኬ ይሄ ሰው ስራ ልምድ አለው፣ ይሄን ያህል ኤጁኬሽን ትሬኒንግ አለው ምናምን ብለው አይተው ጀጅ የሚያደርጉ መጀመሪያ በሲቪያችን ነው። ስለዚህ ሲቪያችን አስማች አስ ፖሲብል ምን መሆን አለበት? ኮምፕሊት መሆን አለበት። አጠር ያለ ብሪፍ መሆን አለበት። ሌላው ደግሞ እኛን መግለጽ አለበት እና ሌላው ደግሞ ላሰምርበት የምፈልገው ኢንተርናሽናል የሆነ የሲቪ ፎርማት ሁሉም ሰው የሚጠቀማቸው። ምክንያቱም አሁን ላይ እንግዲህ ግሎባላይዜሽን መጥቷል። ሰው የትም ቦታ ሆኖ የትም ስራ መስራት ይችላል በተለያየ ስኪሉ ማለት ነው አማካኝነት። ስለዚህ ሲሲቪ ስታንዳርዱን የጠበቀ ብዙ ትልልቅ ኦርጋናይዜሽኖችም ኤንጂኦዎችም ሊሆን ይችላሉ። ኦርጋናይዜሽኑ ገቨርንመንታልም ነን ገቨርንመንታልም ማለትም ኤንጂኦዎችም ትልልቅ ኢንተርናሽናል ኦርጋናይዜሽኖች የሚቀበሏቸው አክሬዲት ያደረጓቸው ቫሊድ የሆኑ የሲቪ ፎርማቶች አሉ። ከነዛ ውስጥ ዛሬ ማሳያችሁ ኢሮፓስ ይባላል። የኢሮፓስ የሲቪ አሰራርን እንትን ስቴፕ ባይ ስቴፕ በእንትን አሳያችኋለሁ ማለት ነው። ስክሪንን ሪከርድ እያረኩኝ በፒሲ ራሱ አይደለም ሞክረው በስልክ ነው። ምክንያቱም አብዛኛው ሰው ስልክ ፒሲ የሌለው ወይም ኮምፒውተር የሌለው ሰው አለ። ስለዚህ አክሰስ እንዲያደርገው ትክክለ ሊንኩን ኢሮፓስ መስሪያውን ሊንክ ከታች ዲስክሪፕሽን ላይ አስቀምጬላችኋለሁ። ነገር ግን ከዚህ በኋላ እንትኑን ምንድነው በዚህ ቪዲዮ ስቴፕ ባይ ስቴፑን እንዴት ነው አካውንት ሊንክ ውስጥ ገብተን ፕሮፋይላችን እንዴት ነው የምንሞላው፣ ወርክ ኤክስፔሪየንሳችን እንዴት ነው የምናደርገው፣ ከዛ መጨረሻ ሲቪውን እንዴት ነው መጨረሻ ዳውንሎድ የምናደርገው በፒዲኤፍ ነፃ ነው። ምንም ክፍያ የለውም። ነፃ ነው። ሁላችሁም መስራት የምትችሉት ነገር ነው። ስልክ ያለው ሰው ሁሉ መስራት የሚችለው ሰው ነው። ስለዚህ ስለዚህ ክፍያ የሚጠይቅ ነገር አይደለም። ምንም የሚጠይቅ ነገር አይደለም። ጀስት ይሄንን ቪዲዮ በጥሞና ከተከታተላችሁ በኋላ መስራት የምትችሉት ነው። መጨረሻ ታመሰግኑኛላችሁ። ምንም አይነት ጥያቄ ካጋጠማችሁ ግር ካላችሁ ኮሜንት ሴክሽን ላይ ያሳውቁኝ። ለሁላችሁም መልሳለሁ። የቴሌግራም ቻናሌንም ሊንክ እዚህ ጋር ፖስት አደርጋለሁ። ሊንክ ዲስክሪፕሽን ላይ ፖስት አደርጋለሁ፣ አስቀምጥላችኋለሁ። በዛ ገብታችሁ ስራዎችን በዛው ፖስት የማደርግበት የቴሌግራም ቻናሌ ነው። እሱንም ጆይን አድርጋችሁ ስራ አፕላይ ማድረግ ትችላላችሁ። ምንም እንዳትጨናነቁ። ኮምፕሊትሊ ፍሪ ነው። በጣም ቀላል ነው። የደቂቃዎች ስራ ነው። ስለዚህ ፕሊስ አትጨናነቁ። ለሲቪ ምናምን የምትከፍሉ ሰዎች እባካችሁ በነፃ ነው ይሄ መስራት የሚቻለው። ስለዚህ እንደዛ እናድርግ ማለት ነው። እና ኢሮፓስን የመረጥኩበት ምክንያት ለምንድን ነው? አንደኛው በጣም ቀላል ነው፣ ነፃ ነው። ሌላው ደግሞ ኢንተርናሽናል ፎርማት ነው። ኢንተርናሽናል ኦርጋናይዜሽኖች በየትኛውም ቦታ ተቀባይነት ያለው ሲቪ ስለሆነ እባካችሁ አዳምጡኝ። ቀጣይ ይሄን ቪዲዮ እስከ መጨረሻው እዩት። ታመሰግኑኛላችሁ። ሰብስክራይብ ማድረግን እንዳይረሳ። የላይክ በተኗን ንኩ። ሰብስክራይብ ስታደርጉ እንደዚህ አይነት ቪዲዮዎችን ይደርሷችኋል ማለት ነው። እወዳችኋለሁ። ሁላችሁ ተከታተሉ። አሁን ቀጣይ ስቴፕ ባይ ስቴፕ ያለውን እንትን አሳያችኋለሁ። የትም እንዳትሄዱ። ሰላም እንዴት ናችሁ? ተገናኝተናል ማለት ነው። አሁን በስልኬ ዩሮፓስ ሲቪ በቀላሉ እንዴት መስራት እንደምትችሉ አሳያችኋለሁ።
እንግዲህ እኔ የዩሮፓስ አካውንት መጀመሪያ መክፈት ያስፈልጋል። ስለዚህ ዩሮፓስ አካውንት የሌላችሁ ከታች በቢጫ ክሬት ዩሮውን ፍሪ ዩሮፓስ ፕሮፋይል የሚለውን እነካለን። አካውንት ካለን ደግሞ ሎጊን የሚለውን ነው የምነካው። ስለዚህ አካውንት መጀመሪያ እንከፍታለን። ስለዚህ ሬጂስተር ነው የምናደርገው ሁልጊዜ መጀመሪያ ክሬት አን አካውንት፣ ከዛ ስማችሁን ትጽፋላችሁ፣ ላስት ኔም ፈርስት ኔም። ብዙ ጊዜ ግን እንዳትረሱ እዚህ ጋር መንገድ የምፈልገው ነገር ፈርስት ኔም ስትጽፉ የራሳችሁና የአባታችሁን ስም ጊቭን ኔምስ የሚለውን ጻፉ። ምንድነው ጊቭን ኔምስ ማለት? ፓስፖርት ላይ ካያችሁት ጊቭን ኔም ሲልና የእናንተና የአባታችሁን ይጽፍና ላስት ኔም ላይ የአያታችሁን ይጽፋል። ስለዚህ ይሄ ኢንተርናሽናል ፎርማት የሆነ ፎርማት ያለው ሲቪ ስለሆነ አካውንቱ ኢንተርናሽናል ነው። ስለዚህ እንግዲህ ኢንተርናሽናል ኦርጋናይዜሽኖቻቸውም ላይ ፖስት የምትልኩት ሊሆን ይችላል፣ አፕላይ የምታደርጉበት ትልልቅ ቦታዎች ሊሆን ይችላል። ስለዚህ እሱን ትጽፋላችሁ። የምትጽፉት እንደ ፓስፖርታችሁ ነው። ፈርስት ኔም ላይ የራሳችሁና የአባታችሁን፣ ላስት ኔም ላይ ደግሞ የአያታችሁን ትጽፋላችሁ። ከዛ ኢሜል አድረሳችሁን ትጽፋላችሁ፣ ኮንፊርም ታደርጋላችሁ። ከዛ ክሬታን አካውንት ነው የምትሉት። እኔ ግን ኦልሬዲ አካውንት አለኝ። ስለዚህ ሎጊን ነው የማደርገው፣ ሎጊን እላለሁ ማለት ነው። ስለዚህ አካውንት የሚለውን ነገር እንትኑን በሉት እንትን ትላላችሁ። ክሬት ካደረጋችሁ በኋላ ወደ ኢሜይላችሁ ቬሪፊኬሽን እሺ ገብተናል ማለት ነው። ትንሽ ኔትወርኩ ስላስቸገረ ነው። እሺ እንግዲህ ከገባን በኋላ እንግዲህ እኔ ወደዚህ ፕሮፋይል ክሬት እንድታደርጉ የፈለኩት ምንድነው? ለምን ይመስላችኋል? አንዴ ፕሮፋይሉን ክሬት ካደረግን በኋላ ኤኒ ታይም ገብተን ሎጊን ካደረግን በኋላ ሲቪያችንን ማውጣት መስራት እንችላለን። ስለዚህ ሲቪያችንን ኤኒ ታይም መስራት ስለምንችል ፕሊዝ ባካችሁ መጀመሪያ ፕሮፋይል ክሬት አድርጉ። ሲቪ ክሬት አታርጉ። ቢኮዝ ዋንስ ሲቪ አንዴ ክሬት ከተደረገ በኋላ ኔክስትም ክሬት ማድረግ ያስፈልጋል። ሲቪ ትንሽ ጣጣው ትንሽ በዛ ይላል፣ ረዘም ይላል ትንሽ። ፕሮፋይል ግን ክሬት ካደረግን በኋላ ኤኒ ታይም እቺ ጋር ክሬት ሲቪ የምትለዋለች እዚህ ጋር እሷን እየነካን ክሬት ማድረግ እንችላለን። ስለዚህ እኔ ኦልሬዲ አካውንቴን ፕሮፋይሌን ስለሞላሁት ነው። ስለዚህ መጀመሪያ ቪው ፕሮፋይል የሚለውን እነካለን። አሁን እናንተ ክሬት ታደርጉ ቪው ፕሮፋይል የሚለውን ትነካላችሁ። ከዛ በኋላ ምንድነው ፐርሰናል ኢንፎርሜሽን የሚል አለ እዚህ ጋር። ማይ ፐርሰናል ኢንፎርሜሽን እዚህ ጋር የሚሞላ አለ። አሁን እኔ ኦልሬዲ ስለሞላሁት ነው። አሁን ኤዲት የሚለውን ልንካና ከመጀመሪያ ላሳያችሁ። ስለዚህ መጀመሪያ ፈርስት ኔም የሚለው አለ። እንደነገርኳችሁ የራሳችሁና የአባታችሁን ነው ፈርስት ኔምስ የሚለው ላይ የምትጽፉት። ቢኮዝ ፓስፖርታችሁ ላይ ያለው ጊቭን ኔምስ ብሎ የራሳችሁና የአባታችሁን ስለሚጽፍ ማለት። ላስት ኔም የአያታችሁ ነው የሚጻፈው። ከዛ አባውት ሚ ስለ ራሳችሁ መጻፍ ትችላላችሁ። ፓስፖርት ካላችሁ ፓስፖርት ነምበር አይዲውን ትጽፋላችሁ። ወርክ ፐርሚት እሱን ትጽፋላችሁ። ዴት ኦፍ በርዝ ቀጥታ ወደ ግሪጎሪያን ካላንደር ቀይራችሁ ትጽፋላችሁ። ሌላው ከዛ ሲቲ ኢትዮጵያ ሲቲ ከተማ የምትኖሩበት ከተማ የምትኖሩበት ሀገር፣ ጾታ፣ ሞባይል ነምበር። አሁን እነዚህ ሁሉ ፐርሰናል ኢንፎርሜሽኖች ናቸው፣ በጣም ወሳኝ ናቸው። ስለዚህ እነዚህን ከሞላን ከጨረስን በኋላ ሴቭ ነው የምንለው። ስለዚህ ሴቭ ስንለው ያስቀምጣል ማለት ነው። ስለዚህ ፐርሰናል ኢንፎርሜሽን ጨረሰ። ከዛ ቀጣይ ወርክ ኤክስፔሪየንስ አለ። ሜቢ ወርክ ኤክስፔሪየንስ ከሌላችሁ ችግር የለውም። ግን ወርክ ኤክስፔሪየንስ እንትን ብቻ አይደለም ማለት የስራ ኤክስፔሪየንስ ብቻ አይደለም። ለምሳሌ ከዚህ በፊት ኢንተርንሺፕ ካላችሁ እንትን ምንድነው ሜቢ ስኩል ላይ ትምህርት ቤታችሁ ላይ ዩኒቨርሲቲያችሁ ላይ ክለብ ተሳትፋችሁ እሱ ላይ በሊደርሺፕ እንትን ካላችሁ እንግዲህ ኢንተርንሺፕ ከሰራችሁ በቃ ኤኒቲንግ የስራ ገብታችሁ ወጣችሁ የሰራችሁበት ነገር ካለ እሱ እንደ ኤክስፔሪየንስ ይጻፋል። ስለዚህ እንዴት ነው የምትጽፉት? አድኒው ወርክ ኤክስፔሪየንስ ከምትሏ የመደመር ምልክቷ ከስር አድኒው የምትላለች፣ አድኒው ትሉታላችሁ። እንግዲህ እኔ ኦልሬዲ ከዚህ በፊት ስላስገባውለት ወርክ ኤክስፔሪየንስ ጽፎልኛል ኦልሬዲ። ግን አሁን ምንድነው ወርክ ኤክስፔሪየንስ ሲገባ ምን ይፈልጋል? እሺ ኦኩፔሽን ኦር ፖዚሽን ሄልድ ማለትም የዛ ስራ ላይ ምን ሆናችሁ ነው የሰራችሁት? ኢንተርን ነበራችሁ፣ ፕሮጀክት ማናጀር ነበራችሁ፣ ወይ ደግሞ ኤኒቲንግ የነበራችሁ የስራው ስም ኮኦርዲኔተር ነበራችሁ፣ እሱን ትጽፋላችሁ። የቀጣሪው ስም ኢምፕሎየር ላይ ቀጣሪው ስም ነው የምታስገቡት። የምትሰሩበት ከተማ፣ የሰራችሁበት ከተማ፣ አገሩን፣
ቀኑን ከዚህ እስከዚህ ቀኑን፣ ወሩን፣ አመቱን በግሪጎሪያን ካላንደር ወይም በፈረንጆች ማለት ነው ገልብጠን እንጽፋለን። ወይም ደግሞ እስካሁን እየሰራን ነው በዛ ስራ እስካሁን የቀጠላችሁ ከሆነ ኦንጎይንግ የምትለዋል እቺ ኦን ያረኩታን እንትን ትላላችሁ። እኔ ኦልሬዲ ስለሰራሁት አጥፍቼዋለሁ። እሺ ሜይን አክቲቪቲስ ምንድን ነው የምትሰሩት? አክቲቪቲያችሁ ምን ነበረ? ማስተባበር ነበረ? ህክምና ነበረ? ምንድን ነው ፕሮጀክት መስራት ነበረ? እሱን ትጽፋላችሁ። እሱን ከጻፋችሁ በኋላ ሴቭ ነው የምትሉት። እዚህ ጋር እኔ ካንስል ነው የምለው ኦልሬዲ ምንም የጻፍኩት ነገር ስለሌለ ትጽፋላችሁ። ከዛ ሴቭ ነው የምትሉት። ሴቭ ስትሉት ወርክ ኤክስፔሪየንሱን ያስቀምጣል። ከዛ ቀጣይ ደግሞ አሁን ይሄ የማሳያችሁ የኔ ሲቪ ነው። የኔ ሲቪ ስለሆነ ከወርክ ኤክስፔሪየንስ በኋላ ፐብሊኬሽኖች ወይም ደግሞ የሰሯቸው ሪሰርቾች፣ እነዚህ ሳይንቲፊክ አርቲክሎች፣ የሳይንቲፊክ የጻፍኳቸው ነገሮች አሉ እነሱን የሚጻፉበት ነው። ስለዚህ እሱ ካላችሁ አድ ኒው ትላላችሁ። ምክንያቱም አሁን ላይ ኢንተርናሽናል ቦታዎች ላይ አፕላይ የምታደርጉ ከሆነ ምናምን እነዚህ የጻፋቸዋቸው ነገሮች፣ የሰራቸዋቸው ጥናቶች፣ ሪሰርቾች ምናምን በጣም ጠቃሚ ናቸው። ስለዚህ እሱን እንጽፋለን ማለት ነው። እሱን ትጽፋላችሁ። ስለዚህ ፐብሊኬሽን የሚለው ላይ አድ ኒው ትላላችሁ። አድ ኒው ስትሉ የፐብሊኬሽኑን ስም ትጽፋላችሁ። ከዛ ዓመተ ምህረቱን ትጽፋላችሁ፣ ሊንኩን ትጽፋላችሁ፣ ሪፈረንሶቻችሁን፣ አውተሮቹን፣ ጆርናሉ ፐብሊሽ የተደረገበት ጆርናል ጽፋላችሁ። ከዛ ስለ ሪሰርቹ ወይም ደግሞ ዲስክሪፕሽን ጽፋላችሁ። ፋይል ኦር ቪዲዮ ካለ አታች ታረጋላችሁ። ከዛ በኋላ መጨረሻ ላይ ሴቭ የምትለዋ ነው የምትነኳት። ሴቭ የምትለዋ መንካት እንዳትረሱ። እኔ ካንስል የምለው ኦልሬዲ ስለሰራሁት ነው፣ ለእናንተ ለማሳየት ስለሆነ ነው። ሌላው ደግሞ ኤጁኬሽን ኤንድ ትሬኒንግ ነው። ኤጁኬሽን ኤንድ ትሬኒንግ ማለት ዲግሪ ወይም ዲፕሎማ የተማራችሁበትን ሜቢ ሃይ ስኩል የተማራችሁበትም ካለ ኤኒ ትሬኒንግ ደግሞ ለምሳሌ አሁን ሰርቲፊኬት ያገኛችሁባቸው ነገሮች ካሉ ኮምፒውተር ስኪል ካላችሁ፣ ፕሮግራመር ከሆናችሁ፣ እንደዚህ አናላይሲስ አናሊቲክስ ላይ የምትሰሩ ምናምን ከሆነ ኤጁኬሽን ላይ የተማራችሁበትን ዲግሪ ያዛችሁበት። አሁን እኔ ሕክምና የተማርኩት ጎንደር ነው። ስለዚህ ሕክምና እዚህ ጋር የምንጽፋለሁ ማለት ነው። ሜቢ አድ ማድረግ ከፈለግኩኝ አድ ኒው የምትለዋለች እዚህ ጋር አድ ኒው የምትለዋን ነክቼ አድ አረጋለሁ ማለት ሌላ ኤጁኬሽን አሁን ለምሳሌ እኔ ማስተርስ ቢኖረኝ እዚህ ጋር ታይትሉ እዚህ ጋር ማስተርስ ኦፍ ፐብሊክ ሄልዝ ብማር የፈለግኩትን ነገር መጻፍ ቻለሁ። የተማርኩበትን ኦርጋናይዜሽን፣ ፊልዱ ምንድነው፣ ስተዲውን፣ ሁሉ ነገር ዌብሳይቶች ምናምን በጣም አሪፍ እንትን ነው። ቀኑን ራሱ ከመጀመሪያ እስከ የትኛው ድረስ ጻፍን የሚለውን እሱን እንጽፋለን ማለት ነው። ስለዚህ ላንጉዌጅ ስኪል የሚል አለ። ማዘር ተንጋችሁ ምንድነው አፋችሁን የፈታችሁበት ማለት ነው። የኔ አማርኛ ስለሆነ አማርኛ ጽፌ ያለው። ከዛ ሌሎች ፈረንሳይኛ፣ ጣሊያንኛ ምናምን ጀርመንኛ የምትችሉም ከሆነ እሱ ላይ መጻፍ ትችላላችሁ። ስኪሎቻችሁን ለምሳሌ አሁን ሊደርሺፕ ስኪል ካላችሁ፣ ማይክሮሶፍት ኤክሴል ስኪል ካላችሁ፣ ሪሰርች ስኪል ካላችሁ ብቻ ብዙዎቹን ሰርች እያረጋችሁ አድ ማድረግ ትችላላችሁ። አሁን ለምሳሌ እኔ ስኪል እዚህ ጋር አለ ኤዲት ቆይ ልበለውና ሰርች ኦር አድ ኒው ስኪል። አሁን ለምሳሌ እሺ ዲጂታል ስኪል ሰርች ላድርግ እስቲ ዲጂታል ሶሻል ሚዲያ ለምሳሌ ራሱ ሰጀስት ያደርጋል። አሁን ለምሳሌ ሶሻል ሚዲያ እዚህ ጋር ሰርች ስታደርጉ ስጽፉለት ሰጀስት ያደርጋችኋል። እሱ ላይ ነው መርጣችሁ። ለምሳሌ አሁን ሶሻል ሳይንስ ምናምን ይላል። አሁን ለምሳሌ ሶሻል ሚዲያ ሊንክዲን፣ ትዊተር፣ ፌስቡክ፣ ቴሌግራም ምናምን ይላል። ስለዚህ አሁን ይሄን እሺ ለምሳሌ አሁን ዝም ብዬ ሶሻል ሚዲያ ኢንፍሉዌንሰር ብዬ እሱን ልምረጠው። ፕላስ ምልክቷን ስትነካት ሶሻል ሚዲያ ኢንፍሉዌንሰር የሚለውን ያው ጻፈ አስገባ ማለት ነው። ከዛ ሴቭ ማለቴን አልረሳም። ስለዚህ ስኪሎቻችሁን ሁሉ ሊደርሺፕ ስኪል ከሆነ፣ ማኔጅመንት ስኪል ከሆነ፣ ኤኒቲንግ ሪሰርች ስኪል ከሆነ፣ አናላይቲክ ስኪል ከሆነ፣ ፕሮግራሚንግ ካላችሁ እነዚህ ነገሮችን ትጽፋላችሁ ማለት ነው። አድ ታደርጋላችሁ። ለምሳሌ አሁን ከዚህ ሌሎችም ሲቪ ውስጥ እንዲካተቱ የምፈልጋቸው ነገሮች አሉ። ከፈለጋችሁ አድ ኒው ሴክሽን የሚላል። አድ ኒው ሴክሽን ላይ ሰርቲፊኬሽኖቻችሁን ጽፋላችሁ ታስገባላችሁ። ኮንፈረንሶች፣ ሴሚናር ካላችሁ፣ ክሪኤቲቭ ወርክ ካላችሁ፣ ዲጂታል ስኪል ኦር ቴስት ሪዛልት ካላችሁ፣ ድራይቪንግ ላይሰንስ ካላችሁ፣ ሆቢ፣ ኢንተረስት፣ ኦነር፣ አዋርድ ወይም ሽልማት የተሰጣችሁ ነገር ካለ፣ ኔትወርክ ወይም ደግሞ ሜምበርሺፕ ኢንተርናሽናል ሶሳይቲዎች ላይ ወይም ደግሞ ናሽናል ሶሳይቲዎችም ላይ ሜምበር ከሆናችሁ ሜምበርሺፓችሁን ጽፋላችሁ። ፕሮጀክት የሰራችሁት ካለ እሱን ጽፋላችሁ። እዚህ ጋር ፕሮጀክት ካለኝ ፕሮጀክት የምትለዋን ስነካ ፕሮጀክት የሚል ሴክሽን ሲቪው ላይ አድ ያደርግልኛል። ፕሮጀክት የሚለውን ነካና እዚህ ጋር አድ ሴክሽን የሚለውን ነካለሁ።
እኔ አሁን ፕሮጀክት ስላልሰራሁኝ አድ አላረግም። ከዛ ስለ ፕሮጀክቱ ምናምን እያንዳንዱ ነገር እጽፋለሁ ማለት ነው። ሪኮሜንዴሽን ካለ፣ ቮለንቲር አክቲቪቲ ካለ እና አዘር። ስለዚህ እነዚህን አድ ማድረግ እችላለሁ ማለት ነው። አሁን ይሄን ሁሉ ከጨረስኩ በኋላ ምንድነው የማደርገው? እሺ ሪተርን ቱ ዩሮፓስ የሚለውን ነካዋለሁ። ከዛ እሱን ከነካሁት በኋላ እዚህ ጋር ምን አለ? ክሬት ኤሲቪ፣ ክሬት ከቨር ሌተር፣ ማይ አፕሊኬሽን፣ ማይ ኢንተርቪው፣ ማይ ላይብረሪ፣ ቴስት ዩር ዲጂታል ስኪል የሚላል። ስለዚህ አሁን የዛሬ ፕሮግራማችን የዛሬ ማየት የፈለግነው ምንድነው? ክሬት ሲቪ ነው። ሲቪ ክሬት ስለው ዲስከቨር አወር ኒው ሲቪ ቢልደር ይልና ሁለት አይነት ነው። ዩዝ ደ ስታንዳርድ ሲቪ ቢልደር እና ትራይ ኒው ሲቪ ቢልደር የሚላል ቤታ። እሱ ሙከራ ላይ ያለው። ስለዚህ እኔ ስታንዳርዱን ነው ፈልገው ብዬ ስታንዳርዱን ነካለሁ። ከዛ ክሬት ዩር ሲቪ ሲል ከዚህ በፊት እኔ ሲቪ ሰርቼ ስለነበር ከበፊቱ ሲቪ ልቀጥለው ይለኛል። ግን እናንተ ለማሳየት ስለፈለኩኝ ከፕሮፋይሉ ተነስተን ፕሮፋይላችንን ከሰራን በኋላ ቀጣዩን ሲቪ መስራት አለብን የሚለውን ስላሳያችሁ ምን ሄደው የትኛውን ምን መርጠው ስታርት ፍሮም ዩር ፕሮፋይል የሚለውን ነው። በሰማያዊ ያለችዋን ነው ምን መርጣት። ሌሎቹን እንተዋቸዋለን ለጊዜው ማለት ነው። ስለዚህ ስታርት ፍሮም ዩር ፕሮፋይል ይላል። ከዛ እኔ ከዚህ በፊት ስለሰራው ሬዚዩም ወይም ኮንቲኒው ላይ ከታች ግርጌ ላይ በቀኝ በኩል ከታች ኮንቲኒው ለዋለሁ ዝም ብዬ። ከዛ ምን ያመጣል? እሺ ሴሌክት ፕሮሰሶች አሉት 1 2 3 4። ስለዚህ ሴሌክት ዩር ኢንታየር ፕሮፋይል ኦር ፓርትስ ኦፍ ኢት ባይ ክሊኪንግ ኦን ደ ቼክ ቦክስ ፕሌስድ ኔክስት ሴክሽን ቢሎ። ስለዚህ አሁን ከስር የተጻፉትን እንዲገቡ የምፈልጋቸው እንትኖች ቼክ አረጋቸዋለሁ። እኔ አሁን ሁሉም እንዲገባ ፈልጋለሁ። ስለዚህ እዚህ ጋር ጄንደር አልገባም፣ ቼክ አልተደረገም። ስለዚህ ቼክ ማድረግ ማለት አሁን ፓስፖርት ነበር እንዲገባ ፈልጋለሁ። ስለዚህ እሱን ነካዋለሁ። እቺ ራይት ምነካው ይታያችኋል። እሱን ነካለው። ከዛ ሁሉንም አስገባለሁ እኔ። ከዛ ኔክስት ከታች በቀኝ በኩል እታች ኔክስት የምትላለ በግራ ኤግዚት አለ እታች ማለት ነው። ከስክሪኑ ታች ከታያችሁ በኔክስት በሰማያዊ ያለች ኔክስት ነካታለሁ። ኔክስት ስነካ ኤዲት ላርግ ዱ ዩ ዋንት ቱ ኤዲት ዘ ኢንፎርሜሽን ቢፎር ክሬቲንግ ዩር ሲቪ ይላል። እኔ አሁን ኤዲት ማድረግ አልፈልግም። ኦልሬዲ እዛ ጨርሻለሁ። ኖ ቴንክስ ስለዋለሁ። ኖ ቴንክስ ካደረኩት በኋላ በጣም ደስ የሚለኝ ፓርት ነው ይሄ። ያስመርጠኛል። የትመርጣችኋል። ብዙ አይነት ቴምፕሌቶች አሉ፣ ዲዛይኖች አሉ። የፈለግነውን ዲዛይን መምረጥ ይቻላል። ዩሮፓስ ፎርማት ነው ግን የፈለግነውን ዲዛይን ለምሳሌ አሁን እኔ የዚህኛውን ከለር አሁን ይሄኛው ነው በቃ ይሄ ስታንዳርድ ፎርማቱ ይሄ ነው። ግን ከለር ከላይ ሰማያዊ ከለር እንዲሆንልኝ ከፈለኩኝ እቺን ማርጣታለሁ። እቺ ሴሌክት የከለር ኦፍ ዩር ሲቪ ይላል። አሁን እኔ ሰማያዊ ሲሆን ከላይ ይሄ ይሆናል። ሜቢ አሁን ግሪን ከፈለኩኝ እንደዚህ ይሆናል። ሴሌክት አድርጓለሁ ግሪኗን፣ ግሪን ያደርግልኛል። ከፈለኩ ፐርፕል ይታያችኋል ሲቀያይረው። ስለዚህ እኔ ሰማያዊ ነው ፈልገው። የፈለግነውን መምረጥ እንችላለን። ሴሌክት ቴክስት ሳይዙን ስሞል፣ ሚዲየም፣ ላርጅ የሚለውን መንካት እችላለሁ። ሌላው ደግሞ ከታች አድ ኢሮፓስ ሎጎ፣ ኢሮፓስ ሎጎውን ሁሉም ፔጅ ላይ እንዲገባ ፈልጋለሁ የምትሉ ከሆነ እዚህ ጋር የስ ትሉታላችሁ። ይሄ ነምበር ነው። ኤቭሪ ፔጅ የሚለውን ትነካላችሁ። ሁሉም ላይ ኢሮፓስ የሚለውን ያስቀምጥላችኋል። እኔ ግን ፈርስት ፔጅ ብቻ ነው ፈልገው። እሱን አረኩት። ከዛ ኦልሬዲ ምንድነው የምንለው ኔክስት እንላለን። ከዚህ በቀኝ በኩል ኤግዚት፣ ፕሪቪየስ እና ኔክስት የሚላለ ኦልሬዲ ክሬት አድርጎታል። ኔክስት የሚለውን ነካዋለሁ። ከዛ ኔክስት የሚለውን ከነካው በኋላ መጨረሻው ስቴፕ ነው ይሄ። ስለዚህ ቹዝ ኤ ኔም ፎር ዩር ሲቪ። አሁን እኔ በስሜ ልሳን ብዬ ሴቭ አደርጋለሁ። ልሳን። ከዛ በኋላ ዳውንሎድ ነው የምለው። ዳውንሎድ ስል ዩር ሲቪ ሃዝ ቢን ሰክሰስፉሊ ዳውንሎድድ፣ ዳውንሎድ ሆኗል። ኦፕን ነው የምለው። ስለዚህ አሁን በዚህ ኦፕን አደርገዋለሁ። ስለዚህ አያችሁት እንዴት እንትን እንደሚል በቃ የሚገርም አሪፍ ሲቪ ሰርቶልኛል ማለት ነው። ኢሮፓስ ኢንተርናሽናል ፎርማት ሲቪ የሚሰራበትን ፎርማት በኢሮፓስ ሰርቶልኛል። በጣም ቀላል ነው አይደል? ስለዚህ ማንኛውም ሰው ገብቶ መስራት ይችላል ማለት ነው። ብር መክፈል አያስፈልግም ለሌላ ሰው ምናምን። ይሄ ከፍሎ ማሰራት ምናምን የሚለውን ነገር ከጭንቅላታችሁ አውጡት። ጥያቄ ካላችሁ ሁላችሁም ጠይቁኝ በኮሜንት ሴክሽን። የዚህን የዌብሳይት እንትን ዲስክሪፕሽን ላይ ጽፋለሁ። ከዚህ ከታች ከዩቲዩብ ቪዲዮ ዲስክሪፕሽን በታች ጽፍላችኋለሁ። እዛ ጋር ገብታችሁ እያንዳንዱ ስቴፕ ባይ ስቴፕ ተከትላችሁ መስራት ትችላላችሁ እንደሰራውላችሁ ቪዲዮ። ጥያቄ ካላችሁ ኮሜንት ሴክሽን ላይ አሳውቁኝ። የስራ እድሎችን ደግሞ ፖስት ማድረግበት የቴሌግራም ቻናሌን እዚሁ ዲስክሪፕሽን ላይ ጽፍላችኋለሁ። እሱን ጆይን ማድረግ ትችላላችሁ። እንደዚህ አይነት አሪፍ ቪዲዮዎችን ማግኘት ከፈለጋችሁ ቻናሌን ሰብስክራይብ ማድረግ እንዳትረሱ። ቤተሰብ ሁኑ። ላይክ አድርጉልኝ። ትወዱታላችሁ ብዬ ተስፋ አደርጋለሁ። በጣም ብዙ ሰው ስለጠየቀኝ ማለት ነው ይሄንን ሲቪ እንዴት እንደሚሰራ
ቴሌግራም ቻናሌ ላይም 5000 ሰብስክራይበር 5300 ሰብስክራይበር ያለው ቴሌግራም ቻናል አለኝ። ስራ ፖስት ማድረግበት እዛ ላይ ነው። አስመርጫችሁ ምንድነው የሚከብዳችሁ ስራ አፕላይ ለማድረግ የሚለውን ሲቪ መስራት አብዛኛው ሰው ብሎ ነው ይህን ቪዲዮ የሰራሁት። ሌላም ቪዲዮ መስራት እችላለሁ። ምን አይነት ቪዲዮ መስራት የምትፈልጉ ምን አይነት ቪዲዮ እንድሰራችሁ የምትፈልጉት ሰው ካለ አይነት ቪዲዮ የምትፈልጉ ካለ ምን አይነት ቪዲዮ እንድሰራላችሁ የምትፈልጉትን ጻፉልኝ ኮሜንት ሴክሽን ላይ። ሰብስክራይብ ካደረጋችሁ በኋላ የደውል ምልክቷን ንኩ እንደዚህ አይነት ቪዲዮ እንዲመጣላችሁ። ሌላው ደግሞ ይሄ ቪዲዮ ይጠቅማል ብላችሁ የምታስቡት ሰው ካለ ሼር አድርጎልኝ ይሄን ቪዲዮ ሼር በማድረግ አብረን ይሄን ቻናሌም እንዲያድግ አግዙኝ። በጣም ወዳችኋለሁ። አትጥፉ።